እሺ ሁላችሁም እንኳን ደህና መጣችሁ። በጣም ነው የማመሰግነው ዛሬ ስለተገኛችሁ። በደንብ ሼር ብታደርጉ ብዙ ሰው መጠቀም ይችላል። ግን ያለነውም ደግሞ በቂ ነን ብዬ አስባለሁኝ። ስለ ሜንታል ሄልዝ ጆርኒ ሼር ማድረግ በጣም አስፈላጊ ሆኖ የታየኝ ብዙ ሰዎች ለብቻቸው ሰፈር እያደረጉ እንደሆነ ይሰማኛል። አንደኛ፣ ሁለተኛ ብዙ ተሞክሮ ትራያል ኤንድ ኤረር ከሞከርኩ በኋላ ነው እኔ ህይወቴን ወደ ጥሩ ነገር ማስገባት የቻልኩት እና እንደኔ ብዙ ሰዎች ይቅርታ ግን እና እኔ ትራያል ኤንድ ኤረር ስለገጠመኝ ብዙ አይነት ሞክሬ የተሳካም ያልተሳካም ነገሮችን ሞክሬ ነው እግዚአብሔር አሁን ወዳለሁበት ወደ ተሻለ ነገር ያመጣኝና ይሄ ለሌላ ሰው ቢቀልለት እመኛለሁ። በእውነት አንዳችን ሰፈር ካደረግን ሌሎቻችን ለምን ሰፈር ማድረግ እንቀጥላለን? ሌሎች ሰዎች ደግሞ እንደኔ አይነት ተሞክሮ ካላቸው ሰዎች ተምረው ህይወታቸውን በቀላሉ መምራት እንዲችሉ በጣም ዊሽ አለኝ። ሌላው ደግሞ በጣም እንትን እንዳደረግ የሚያደርገኝ ነገር ብዙ ድጋፍ አግኝቻለሁኝ። ከሁሉ በላይ እግዚአብሔር አምላክ በብዙ ነገር ረድቶኛል። በብዙ ነገር ያም ደግሞ የሆነው በዙሪያዬ ባሉ ሰዎች እግዚአብሔር በጣም ደግፎኛል እና ከዚህ የተነሳ ይህንን ውለታን ለሰዎች መመለስ አይቻልም አይደለ? ነገር ግን አይ ካን ፔይ ኢት ፎርዋርድ በሚል ነው ስቶሪ ሼር ማድረግ፣ የአእምሮ ጤና ግንዛቤ የሚሰጥበትን ፕላትፎርም ማዘጋጀት የመሳሰሉትን ነገሮች የጀመርኩት እና ትሬኒንግ መስጠት እንደገና ደግሞ ሜንተርሺፕ አገልግሎት መስጠትም የጀመርኩት በእነዚህ ምክንያቶች ነው እና ስለዚህ አብረን በጋራ ብዙ ነገር አቺቭ ማድረግ እንችላለን ብዬ አስባለሁኝ። ይሄ ፕላትፎርም ደግሞ ራሱን የቻለ በጣም ጠቃሚ ነገሮች አሉት እና ሌሎች ሰዎች ይሄንን ስቶሪ ሲሰሙ እንዲበረታቱ ያላቸውን ነገር ካሉበት ጨለማ ውስጥ ወጥተው ደግሞ ጉድ ኒውስ መልካም ዜና የምስራችን ነው መንገር የምፈልገው። ማለት በአብዛኛው የአእምሮ ህመም ሊሻሻል የሚችል ማገገም የሚቻልበት ታክሞ ደግሞ ውጤታማ የሆነ ፍሬያማ የሆነ ውጤታማ የሆነ ነገር የሚታይበት የህክምና ዘርፍ ነው እና ይህንን መልካም ዜና ለህክምና ተጠቃሚዎችም ደግሞ ለህክምናውንም እንዲያገኙ ለሚያግዙ ሰዎችም ይህንን መልካም ዜና መንገር እፈልጋለሁኝ እና እኔም አንዱ ምስክር ነኝ ለዚህ የኔ የህይወት ተሞክሮ ምን ያህል ህክምና እንደሚረዳ የሚያሳይ ነው። ህክምና ይረዳል ስላችሁ እግዚአብሔር አብሮ በዚህ ውስጥ ይሰራል። ለምን ብትሉኝ መድኃኒት እንዲሰራ ያደረገው ሰውነታችንን መድኃኒት እንዲሰራልን የሚያደርገው እግዚአብሔር ነው አይደለ? ይሄን ትስማማላችሁ ብዬ አስባለሁኝ። መድኃኒት ካልሰራ ህክምናው እንትን አያደርግም እና መድኃኒት እንዲሰራ የሚያደርገው ሰውነታችን እንዲዋሃድ ሪያክት እንዲያደርግ ምላሽ እንዲሰጥ የሚያደርገው የኔቸር ኦፍ አወር ባዲ ነው እና የሰውነታችን ተፈጥሮ ደግሞ እንዲሆን ያደረገው አምላካችን እግዚአብሔር ነው፣ ፈጣሪያችን ነው። ስለዚህ ይሄ ራሱ ከዚህ ጀምሮ የእግዚአብሔርን ቸርነት አይቻለሁኝ ብዬ አምናለሁኝ እና ሌላው እንድነግራችሁ የምፈልገው ነገር የመጀመሪያ ሲገጥመኝ በዚህ ነገር ውስጥ ሳልፍ አልጋ ባልጋ አልነበረም ነገሩ ማለት ወይም አልተዘጋጀሁም ነበረ እና አንዱ ሪዝኔ ምንድን ነው ይሄንን ሼር እንዳደርግ የሚያደርገኝ ነገሮች ከመምጣታቸው በፊት ዝግጅት
ማለት ይምጣባችሁ እያልኳችሁ አይደለም፣ ይመጣባችኋልም እያልኩ አይደለም። ግን አለመምጣቱ ደግሞ ምን ዋስትና አለን ሁላችንም? ምክንያቱም የክትባት ወይም ደግሞ መከላከያ የወሰደ የለም አይደለ? ለአእምሮ ጤና ህመም ላለመጋለጥ ማንም ሰው ቫክሲን የወሰደ የለም። ሁላችንም ተጋላጮች ነን እና ስለዚህ ከጎናችን ያለ ሰው አፌክትድ ሊሆን ይችላል። እኛ ራሳችን አፌክትድ ልንሆን እንችላለን። ሲጀማምረን አውቀን የሆነ ምልክቶች የሚታወቁ አሉ አይደለ? ልክ እነዛን ነገሮች እያየን ለሌሎች ህመሞች እንደምናደርገው እርምጃ ለዚህም ደግሞ መደረግ ይችላል ነው የኔ ክርክር ወይም የኔ ሙግት። ሌላው ደግሞ የአእምሮ ህመም ሰው ከሰው በታች አያደርግም፣ ከሰው በላይም አያደርግም። ግን በአንድ ነገር እበልጣችኋለሁ። አትሊስት በዚህ ተሞክሮ ወጥቼ ወርጄ ምን ብዬ እዚህ ጋ የደረስኩትን እናንተ እንደ አዲስ ብትጀምሩት ገና ከኔ ኋላ ነው የምትሰለፉት ብዬ ላስቃችሁ ነው ይሄንን የተናገርኩት። ኢትስ ፎር ፋን ኤኒዌይ። ሶ እንትኑን ልንገራችሁ እንዴት እንደተጀመረ። ትምህርት ልማር ካምፓስ ምንድነው ስሙ የፖስት ግራጁዌት ትምህርት ቤት ገብቼ የመጀመሪያ ማስተር ሴንስ ስማር በጣም ተጨነኩኝ። ፌል ባደርግስ የሚል ጭንቀት በጣም ተጨነኩኝ። በጣም ተጨነኩ ስላችሁ ከፍተኛ የሆነ አንዛይቲ ውስጥ ገባሁኝ እና ያ ጭንቀት ማቆሚያ አልነበረው። ያ እና ዴይ ኤንድ ናይት ተጨንቄ አንድ ሴምስተር መጨረስ አልቻልኩም። ልክ እንትን እንዳልኩኝ 2 ወር እንደቆየሁኝ ትምህርት ቤት ውስጥ በቃ አብኖርማል ስቴት ውስጥ ገባሁ ማለት ነው። እና ለእኔ አልታወቀኝም አብኖርማል ስቴት ውስጥ እንደገባሁኝ፣ ግን ወዲያውም አልታወቀልኝም። የሆነ ትንሽ ባህሪ ለወጥ ነገር ብሏል፣ ግን ብዙ ሰው አልገባውም ምን እየሆነ እንዳለ። ከዛ በኋላ ግን መጨረሻ ላይ እየተባባሰ ሄዶ ትረስት ማድረግ ማቆም፣ የቤተሰብ አባላትን ምናምን የመሳሰሉ ነገሮችን ማሳየት፣ በቃ ሃይፐር አክቲቪቲ፣ ቱማች ቶክ፣ ፍላይት ኦፍ ቶት ማለት ይሄ የሀሳብ ወደዛ ወደዚህ ማለት፣ አንድ ሀሳብ ሳይጨርሱ ወደ ሌላ ሀሳብ መሄድ፣ የሀሳብ ጦጣ ትላለች አንድ ልጅ፣ ከሀሳብ ወደ ሀሳብ የሚዘል ነገር ማለት ነው። እና እንደዛ አይነት ነገር በጣም መንቀዥቀዥ፣ እንትን ምንድነው ስሙ ንግግር ማብዛት፣ በጣም ሃይፐር አክቲቭ መሆን፣ ኤነርጂ መጨመር፣ እንቅልፍ አለመተኛት፣ ከመጠን ያለፈ ኤክሳይትመንት፣ ፈንጠዝያ ነው የሚሆነው መሰለኝ በአማርኛ። እና እነዚህን የመሳሰሉ ነገሮች ናቸው የተከሰቱት በሰዓቱ። ፈንጠዝያ መኖሩ ነገሩን እንዳታውቁት ያደርጋቸዋል። ሌላው በጣም እንደ ታዋቂ ሰው ነበር የተሰማኝ በሰዓቱ፣ በጣም እንደ አዋቂ ሰው ነበር የተሰማኝ። እና ይሄንን ለማወቅ ለመረዳት ደስ የሚል ስሜት ስላለው ቀላል አልነበረም ለእኔ። ወዲያው አልገባኝም ችግር እንደሆነ፣ ይሄ ህመም ሊሆን እንደሚችል በፍጹም አልታየኝም፣ አልተከሰተልኝም። ግን ያው አብሮት የኔ ዳያግኖሲስ ባይፖላር 1 ነው የሚባለው፣ ግን አብሮት ደግሞ ሌላ ሳይኮቲክ ፊቸር ይባላል። ሳይኮቲክ ፊቸር ማለት ምንድን ነው? አእምሯችሁ የሚቀበጣጠረው ዲሉዥን የመሳሰሉትን ነገሮች ኤክስፔሪንስ እንድታደርጉ የሚያደርጋችሁ አይነት ነገርም አብሮት ነበረ እኔ ጋር ሲመጣ ማለት ነው። እና ከዛ የተነሳ ትንሽ ወሰብሰብ ያለ ሊመስል ይችላል ለሚሰማው ለሚያይ ሰው ማለት ነው። እና እንደዛ ከመሆኑ የተነሳ እንትን አልኩኝ፣ የምሰማቸው ድምፆች ከሙዴ ጋር አብሮ የሚሄድ ባይፖላር ምንድነው መሰላችሁ? የሁለት ባይፖላር ማለት ሁለት ማለት ነው። ፖላር ማለት ጽንፍ ማለት ነው። ሁለት ጽንፍ
ስንል አንደኛው እንዳልኳችሁ ፈንጠዝያው ነው። ከሽቅለት ነው የሚሉት የስሜት ወደ ላይ መውጣት ነው፣ የሙድ ወደ ላይ መጨመር ነው። ሌላኛው ደግሞ ሌላኛው ፖላር፣ ሌላኛው ጽንፍ ደግሞ ዋልታ ነው የሚባለው ፖላር። ሌላኛው ዋልታ ደግሞ ሌላኛው ጽንፍ ደግሞ የስሜት መውረድ ወይም ደግሞ ሜጀር ዲፕሬሽንን ሰው ኤክስፔሪንስ የሚያደርግበት ድባቴ ውስጥ የሚገባበት ኤክስፔሪንሶች ናቸው ባይፖላር ብለን የምንገልጸው ማለት ነው። ቅድም የጠቀስኩላችሁ ሲምፕተሞች አሉ። ማኒያ ሲባል ወይም ደግሞ ሽቅለቱ በሚሆንበት ጊዜ ወደ ላይ ከፍ በሚልበት ሰዓት ያሉትን ባህሪያት ነው ቅድም የጠቀስኩላችሁ። ልክ ቶካቲቭ መሆን፣ ኢሪተብል መሆን፣ ይሄ ከሀሳብ ወደ ሀሳብ መዝለል፣ የኃይል ወይም የኤነርጂ መጨመር፣ መንቀዥቀዥ ያልኳችሁ እንደዚህ የመሳሰሉ ነገሮች አንዱ የተወሰኑት ማሳያዎች ናቸው። ሁሉም ነው ልላችሁ አልችልም፣ ግን የተወሰኑት ነገሮች ናቸው እና ለራስ ያለ ግምት በጣም ይጨምራል። ሰልፍ ኤስቲም በጣም ይጨምራል። ሪስክ ቴከርነት በጣም ይጨምራል በዛ ሰዓት በዛች ወቅት ማለት ነው እና ከ15 ቀን 3 ሳምንት ወይ 1 ወር ሊቆይ ይችላል እንደየሰው። ሳይታወቅላቸው ብዙ ሰዎች የተለያየ ነገር ውስጥ ይገባሉ እና እኔም እንደዚሁ ቤተሰብ እንዳወቀ እንደተረዱኝ እንደገባቸው ወዲያው ነው ወደ ሕክምና እንድሄድ ያደረጉት። ለዚህ በጣም ቤተሰቦቼ ማመስገን ፈልጋለሁ። ምክንያቱም ለመመራመር ጊዜ አልወሰዱም። ይሄ ምንድነው ምን ይሆን ምናምን ለማለት ጊዜ አልወሰዱም። ወዲያው ወደ ሕክምና መወሰዴ እድለኛ ነኝ ብዬ አስባለሁኝ እና ይህንን እድል ሌሎችም ሰዎች ቢያገኙ ብዬ እመኛለሁ። ምክንያቱም የሕክምና ጉዳይ አንዳንዴ ወዲያው ሊታከም የሚችልና ሊስተካከል የሚችልን ነገር ከመቆየት ብዛት መድኃኒት እንዳይሰራ የምንሆንበት ሁኔታ አለ። ለብዙ ሰዎች ማለት ነው። በጣም በቃ አስቸግሮ ብዙ ነገር ተሞክሮ እንግዲህ የአእምሮ ህመም ከሆነ በጸሎት የማይፈወስ ነገር የለም አምናለሁኝ። እግዚአብሔር ሰውን ይፈውሳል፣ አምላክ ሰውን ይፈውሳል አምናለሁኝ። ግን ደግሞ በሐኪምም ተጠቅሞ እግዚአብሔር ሰውን እንዲያገግም ይረዳል ብዬ ስለማምን ሁለቱም በአንዴ ቢሞከር ይሻላል ብዬ ነው ኢንካሬጅ ማድረገው እና ለእኔ ለዛ ነው በጣም እድለኛ እንደሆንኩ ይሰማኛል የምላችሁ። በሰዓቱ ጸሎትም ተሞክሯል፣ ግን ደግሞ ወደ ሐኪም ቤትም ተወስጃለሁኝና ያ ነገር ለእኔ እግዚአብሔር በጣም እድለኛ ነኝ ብዬ እንዳስብ ነው የሚያደርገኝና አሁንም ለሁላችሁም እዚህ ላላችሁት በዙሪያችሁ ላሉ ሰዎች በጣም እንዲበረታታ የምፈልገው ነገር ጸሎትም፣ ዱዓም፣ ጸበልም ምንም ሁሉንም ነገር ከሕክምና ጋር ጎን ለጎን አብሮ ማስኬድ ቢቻል የሚለውን ነው መጥቀስ የምፈልገው ማለት ነው። ስለዚህ ቀጣዩን ክፍል ሳምንት እነግራችኋለሁ ብዬ ላንጠልጥላችሁ ወይስ ልቀጥልላችሁ? እዚህ ላይ መወያየት እንችላለን። ቀድሞ መታከም የሚለው ነገር ዮምዬ በድምፅ ማውራት ትችላለሽ ስለ ሕክምና? እሺ አይ እኔ ልገምት ከታች ጥያቄ ካላቸው እኔ ያው ኤግዛክትሊ ፋሚሊ ወደ ሕክምና ለመሄድ ያስወሰናቸው ነገር ምን ነበረ፣ ሲምፕተም የነበረው የሚለውን ትንበልና ጥያቄ ካላቸው ምናምን ከዛ ጋርም እናወራለን። ምንድነው ሲምፕተማቸው ነው? ሲምፕተምስ ነው ጥያቄው? አይ ፋሚሊ ነው ብለው እንዳስበው አንቺን ወደዛ ለመምራት ያደረጋቸው ነገር ምን ነበር ከነበሩ ሲምፕተሞች ውስጥ ማለት ነው። እንዴ ቀለል ቀወጥኩት እንዴ? ምን አደረኩ መሰለሽ?
የዛን ቀን በቃ እች ልጅ ሕክምና ያስፈልጋታል ብለው የወሰኑበትን ነገር ምን አደረግኩኝ? ያው አይታወቀኝም ለእኔ ከቤት ጠፍቼ ሄድኩኝ። ከቤት ጠፍቼ ሄድኩ ማለት በቃ የእናቴ ጓደኛ ቤት ሄድኩኝና የእናቴ ጓደኛ ልጅ በር ሲከፍትልኝ እዚህ እንዳለው ለማንም እንዳትናገር እዚህ ነው ማድረው ዛሬ ብዬ እንትን አደረግኩኝ። የእናቴ ጓደኛ ቤት ሄድኩኝና እነሱ ደግሞ የእናቴ ጓደኛ ልጇ ምናምን ቤተሰቡ ለእኔ እናት ደውለው ነገሯት እዛ መሆኔን። ከዛ ስትመጣ በቃ እንደ ድሯችን መሆን አልቻልንም። ለእኔ ከፍተኛ የሆነ ስጋት በቤተሰቤ ላይ በአጠቃላይ በሷ ላይ ብቻ ሳይሆን በቤተሰብ ላይ በአጠቃላይ ስጋት ውስጥ የነበረ ምን አይነት ዲሉዥን ነበረኝ ህይወቴ ላይ ከፍተኛ አደጋ እንዳለ ቤት ውስጥ እንደዛ አይነት ዲሉዥን ነበረኝ እና ከዛ የተነሳ ቤት አላድርም ብዬ ግግም አልኩኝ። ያው ሴፍ ቦታ ስለነበረ የእናቴ ጓደኛ ቤት እዛ እንዳደር ተፈቀደልኝ። አደርኩኝ። ግን በነጋታው የግዴታ ሕክምና መሄድ አለባት። ይሄ ማለት የሚያስታውቅ ዲሉዥን ስለሆነ እንትን ተባልኩኝ፣ ወደ ሕክምና ተወሰድኩኝ ማለት ይሄ ማለት ግልጽ የሆነ ነገር ነው እና ከዚህ የተነሳ ሊወስዱኝ ቻሉ ማለት ነው። እና ዛሬ ሞር ቶሎ ወደ ሕክምና የመሄድ ጥቅሞች ላይ ብናተኩር ይጠቅማል ብዬ አስባለሁኝ። ሐኪም ቤት መሄድ ብዙ ስቶሪ ረጅም ነው ስላችሁ እያልን እንቀጥለዋለን። አርብ ማታ ማታ እየተገናኘን እንቀጥለዋለን። በጣም ኢንስፓየር የሚያደርግ ፓርት አለው፣ የሚያስቅ ፓርት አለው አሉት። ብዙ ፓርቶች አሉት። የሰዎች ደግነት፣ የሰዎችን እርዳታ እንዴት እንዳገኘው፣ ከዛ እኔ ራሴ እንዴት እንደተቋቋምኩት የመሳሰሉ ነገሮች አሉት ውስጡና እንቀጥለዋለን። ዛሬ ግን ቶሎ ቀድሞ ሕክምና ማግኘት የሚለውን ነገር ብናነሳና በደንብ እሱ ላይ አድምተን ብንወያይ ጥሩ ነው ብዬ አስባለሁ። በተለይ ለአእምሮ ጤና እንዴት ሲግኒፊካንት እንደሆነ እንድናስበው ስለምፈልግ ማለት ነው። በጸጋው እንትን እያለ ነበረ ሲምፕተሞችን ንገሪን እያለ ነበረ። በፄ እስቲ በደንብ ንገረኝ፣ ስፔሲፊክ አድርገህ ጥያቄው። ሰላም ብያለሁ። እንዴት ናችሁ? እንዴት ነህ በፄ? ሰላም ነህ? ማለት እግዚአብሔር ይመስገን። የተለያየ ሲምፕተሞች ሊኖሩት ስለሚችሉ ያው ወደ ሕክምና መውሰድ እያልሽ ነው። ግን ሕክምና ለመውሰድም ምን አይነት ምልክቶች ሲታዩ ሰው ሕክምና መሄድ እንዳለበት ትንሽ ብታብራሪልን ብዬ ነው። ኦኬ እሺ። ለምሳሌ በጣም ከፍተኛ ደስታ ሲባል በነገራችን ላይ እንትን አይደለም፣ ይሄ ዝም ብሎ መደሰት ምናምን አይነት ሳይሆን ሰዎችን እንቅልፍ የሚነሳ ስል አንዳንዴ ደስ ሲላችሁ በጣም ኤክሳይትድ ስትሆኑ ምግብ እምቢ ይላችኋል አይደል? ወይም ጥግብ ያላችሁ አይነት ስሜት ይፈጥራል። እንደዚህ አብኖርማሊ ነገር ውስጥ ሳትገቡ ማለት ነው። ግን እንደዚሁ ኖርማሊ ይሄ መደበኛ የምንለው አይነት ኤክሳይትመንትን ባለበት ሁኔታ እንደዚህ አይነት ስሜት ይኖራል እና ሌላው ደግሞ አግሬሲቭ ወይም ኢሪታብል መሆን ሲታይ፣ በጣም ኃይለኛ ኤክሳይትመንት ሲታይ ኢሪታብል ሲሆን፣ ሬስትለስ ሲሆን፣ ሰዎች መተኛት ሳይችሉ ሲቀሩ፣ ይሄ የሚሯሯጥ ማለት ከአንድ ወደ አንዱ የሚዘል ሀሳብ ፍላይት ኦፍ ቶት ነው የሚባለው። የሀሳብ ከአንድ ወደ አንዱ እንትን የሚያደርግ ነገር። እንደገና ደግሞ በጣም ፈጣን የሆነ ንግግር፣ በጣም ፈጣን ፍጥንጥን ያለ እና መንቀዥቀዥ የሞላባቸው ነገሮች። አሁን እነዚህ ነገሮች
ተነጣጥሎ ለብቻ ለብቻ እናውቀዋለን፣ ግን በአብዛኛው አንድ ላይ ነው የሚመጡት። አንድ ላይ ሲሆኑ ያስታውቃል። ይሄ ኖርማል አይደለም ብለን እንድንጠረጥር ያደርገናል ማለት ነው። ደግሞ እኔ ሳይኮቲክ ፊቸር አለው ብያችሁ ነበር አይደለ? ድምፅ ሰማለሁ ብለሽ ነበር፣ ስለሱ ብታብራሪልን ብሏል ሳሚ። እውነት ነው፣ ድምፅ ሰማ ነበር። በጣም ፈኒ የሆነ ነገር ነው። ያልሰማሁትን ድምፅ ጠይቁኝ ማለት በጣም ብዙ ታዋቂ የሚባልም የጎረቤትም የጓደኛም የማውቃቸውም ሰዎች የማያውቁኝም ሰዎች ድምፅ ሰማ ነበረ። በጣም ከባዱ ፓርት እሱ ነበረ። የመጀመሪያ ጊዜ ሲመጣ ያንን እንደ ችግር ለመቁጠር በጣም ተቸግሬ ነበረ። ምክንያቱም ኖርማል ነገር ስለመሰለኝ ማለት ነው። ድምፅ መስማት የሆነ የተለየ የሆነ ስጦታ ያለኝ እንዲመስለኝ ያደረገው እና የሆነ በቃ ከሰዎች ጋር በውስጡ ማውራት የሚችል የተለየ ነገር የተለየ ስጦታ እንዳገኘሁ የተሰማኝ ድምፁን መስማት ስጀምር እንጂ እንትን አላደረገኝም፣ አልተጠራጠርኩትም። ህልም ታይ ነበር ሳሚ፣ ግን ወደ ላይ ብትመጣ ጥሩ ነበረ። ሪኩዌስት ላክስቴ ወይም ሞዴሬተሮች አስገቡት። ህልም እንኳን አላስታውስም በህልም ደረጃ፣ ግን ድምፅ ግን ወይም ህልም የምትለኝ ቪዥዋል ሃሉሲኔሽን ከሆነ ይሄ የኦዲቶሪ ሃሉሲኔሽን ይባላል። እኔ የድምፅ መስማት የሚታያቸው ደግሞ የሚታያቸው ሰዎች ደግሞ አሉ። እኔ ድምፅን ብቻ ነበር የምሰማው። ለአንዳንድ ሰዎች ደግሞ ሁላችንም እዚህ ተሰብስበን አንድ ቦታ ሆነን እኛ ሁላችንም ማናየው ለእነሱ ብቻ የሚታያቸው ሰዎች የነበሩበትም ሁኔታ አለ። ግን ለእኔ እንደሱ የማየት እንትን አልነበረኝም። የማየት ሃሉሲኔሽን አልነበረኝም። የሚታይ ነገር አልነበረኝም። በህልምም ይሁን በውን ማለቴ በነቃሁበት ሰዓትም ቢሆን በተኛሁበት ሰዓትም እንደዚህ የሚታየኝ ነገር አልነበረም። ድምፅ ግን በደንብ ሰማ ነበረ፣ ማስታውሰው ነገር ማለት ነው። ድምፅ መስማት ሲመጣ እንደውም በሌሎቹ ኤፒሶዶች ወይም በሌሎቹ ሪላፕስ ወይም በሌላ ጊዜ በታመምኩ ጊዜ፣ ይሄ የመጀመሪያውን ነው የነገርኳችሁ። በታመምኩ ጊዜ የገጠመኝ እንትን ድምፅ መስማት ያኔ በመስማቴ ምክንያት ቀጥሎ ያሉት ኤፒሶዶች ህመም እንደተሰማኝ እንዳልተሰማኝ እንዳቅ ልዩ ምልክት አድርጌ ስለያዝኩት ድምፅ መስማትን መምጣቱን ወድጀው ነበር። በተከታታይ በነበሩኝ ኤፒሶዶች ላይ ወይም ክስተቶች ላይ ሲመጣ አሁን እንትን አልኩ ማለት ነው፣ እየገባሁ ነው ማለት ነው ወደ አብኖርማል ስቴት የሚል ነገር እንደዚህ አይነት እንትን ነበረ ማለት ነው። ስለዚህ በፄና ሳሚ ከሞላ ጎደል መለስኩላችሁ። ያ አንዳንዴ እንትን ዲፕሬሲቭ ኤፒሶዱ ደግሞ በጣም የተቃራኒው ማለት ነው። ዲፕሬሲቭ ኤፒሶዱ ወደ ታች በሚወርድበት ሰዓት ያለውን አልነገርኳችሁም። ቅድም የነገርኳችሁ ማንያ የምንለው ወይም ወደ ላይ ከፍ የማለት ስሜትን ነው የነገርኳችሁ። የዲፕሬሲቭ ኤፒሶዱ ከሙድ አንጻር ካየነው ሙድ በጣም ይወርዳል። ሰዎች ዋጋ ቢስ እንደሆኑ ይሰማቸዋል። ስሜታቸው በጣም ይወርዳል። ሀዘንተኞች ይሆናሉ ማለት ሀዘን ይሰማቸዋል። ተስፋ ይቆርጣሉ። ንዴት ወይም ብስጭት ሊሰማቸው ይችላል። ኢነርጂያቸውን በተመለከተ ደግሞ በጣም ምንም ሳይሰሩ የደከመው ሰው ፊሊንግ
ጉልበት ማጣት፣ ይሄ ኤነርጂ ማጣት ማለት ነው። ሀሳብን ለመሰብሰብ መቸገር፣ ውሳኔ ላይ መቸገር፣ ውሳኔ መስጠት ላይ መቸገር። እንቅልፍን በተመለከተ ደግሞ የተዛባ የእንቅልፍ እንትን ወይ ብዙ መተኛት ወይ ደግሞ ትንሽ መተኛት የሚመስል አይነት ነገር። አፒታይትን በተመለከተ ደግሞ ቱማች አፒታይት ሊኖር ይችላል። ውፍረት የሚያስከትል ወይም ደግሞ ትንሽ መብላት፣ ትንሽ መመገብ የሚያከሳ ክብደት መቀነስ የሚያመጣ አይነት ሊሆን ይችላል ማለት ነው። እና ሌላው አይዞሌሽን ነው፣ መነጠልን የሚያመላክት ማለት ነው። እና ተነጥሎ ለብቻ ሆኖ ማሳለፍን የሚያመላክቱ ነገሮች ናቸው። እነዚህ እንግዲህ ሰውየው ወደ ታች ሲወርድ ነው ወይም ሴትዮዋ ወደ ታች ስትወርድ ያለው ነው። እኔ በእኔ ተሞክሮ ያለው ዲፕሬሲቭ ሲምፕተምን ብዙ አላስተናገድኩም። እውነት ለመናገር ምንም ነገር አይቻለሁ ለማለት በጣም ያስቸግራል። ግን በአብዛኛው የነበረኝ እኔ በገጠመኝ ሰዓት ሁሉ የነበረኝ የማንያ ወይም ደግሞ የፈንጠዚያው የፕሌዥር ማነው ፕሌዥር አይደለም ኤክሳይትመንት ያለው መፈንጠዝ ያለበት ደስታ የሚመስል ስሜት ያለውን ነው እኔ ያስተናገድኩት ማለት ነው።